دكتور زاكر السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. በመጀመሪያ ላቀርብሎት የምፈልገው ጥያቄ በረመዳን ወር ጾማችንን የሚያበላሹብን ወይም የሚያጠፉብን ነገሮች ወይም ድርጊቶች ምን ምን እንዲሆኑ በዝርዝር እንዲያስረዱን ነው። አልহামዱሊላህ والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. As far as acts which invalidate the fast, ጾምን የሚያበላሹ ድርጊቶችን በተመለከተ እነዚህ ድርጊቶች በታላቁ ቅዱስ ቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች በዝርዝር ሰፍረው እናገኛቸዋለን። አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአንና በሱረቱል አልበቀራ አንቀጽ 187 ላይ በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ፣ አላህም ለእናንተ የጻፈላችሁን ነገር ልጅን ፈልጉ፣ ከጎህ የሆነው ነጩ ክርም ከጥቁሩ ክር ከሌሊቱ ጨለማ ለእናንተ እስከሚገለጽላችሁ ድረስ ብሉ ጠጡም፣ ከዚያም ጾምን እስከ ሌሊት ድረስ ሙሉ ይላል። በዚህ የቁርአን አንቀጽ እንደምንመለከተው ከግብረ ሥጋ ግንኙነት ከመብላትና ከመጠጣት ጋር የተያዙ 3 ትእዛዛት ሰፍረው እናገኛለን። ሌሎች ጾምን የሚያበላሹ ድርጊቶች በነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች ላይ በተለያዩ ምድቦች ተዘርዝረው ተቀምጠዋል። ጠቅለል ባለ መልኩ ጾምን የሚያጠፉ 10 ነገሮች ወይም ድርጊቶች ተዘርዝረው እናገኛለን። እነዚህን 10 ጾም የሚያበላሹ ነገሮችን መልሰን በሁለት ምድብ ከፋፍለን ልናስቀምጣቸው እንችላለን። የመጀመሪያው ምድብ ወደ ሰውነታችን ውስጥ ገብተው ጾማችንን የሚያበላሹ ነገሮች ሲሆኑ በዚህ ምድብ ውስጥ ደግሞ 4 ነገሮች ይገኛሉ። የመጀመሪያው መብላትና መጠጣት፣ ሁለተኛው ከመብላትና ከመጠጣት ጋር የተያያዘ ማንኛውም ነገር፣ ሶስተኛው መድኃኒቶችን መውሰድ፣ መርፌ መወጋት፣ ደም መቀበልና የመሳሰሉት ነገሮች፣ አራተኛው ከኩላሊት የደም ማጣራት ሕክምና ጋር በተያያዘ ወደ ሰውነታችን ውስጥ በሚገቡ ተጨማሪ ነገሮች ጾማችን የሚጠፋበት ሁኔታ ነው። የሁለተኛውን ምድብ ስንመለከት ደግሞ በስሩ 6 ነገሮች እናገኛለን። ይህ ምድብ ከሰውነታችን ወደ ውጭ የሚወጡ ነገሮች ጾማችንን ሊያጠፉብን የሚችሉ ነገሮች ያሉበት ምድብ ሲሆን እነዚህም አንደኛው የግብረ ሥጋ ግንኙነት፣ ሁለተኛው ሆን ብሎ ዘር እንዲፈስ ማድረግ ወይም ደግሞ ማስተርቤሽን፣ ሶስተኛው የወር አበባ፣ አራተኛው በወሊድ ጊዜ የሚፈስ ደም፣ አምስተኛ ሆን ብሎ ማስመለስ፣ ስድስተኛውና የመጨረሻው ደግሞ ሆን ብሎ ደም እንዲፈስ ማድረግና ከዚያ ጋር ተመሳሳይ የሆኑ ነገሮች ናቸው። ስለዚህ በአጠቃላይ ወደ 10 የሚጠጉ ጾማችንን የሚያበላሹ ነገሮች አሉ ማለት ነው። ከነዚህ ከዘረዘሯቸው ጾም የሚያበላሹ ድርጊቶች ውስጥ እጅግ ከባዱ ጥፋት የትኛው እንደሆነ ሊነግሩን ይችላሉ? ጾማችንን ያበላሹብናል ተብለው ከተዘረዘሩት ሁሉም ድርጊቶች ውስጥ ከባዱና ትልቅ ኃጢአት ነው ተብሎ የሚወሰደው የግብረ ሥጋ ግንኙነት ማድረግ ነው። እየጾሙ ሳለ የግብረ ሥጋ ግንኙነት ማድረግ የዘር ፈሳሽ ወጥቶም ሆነ ሳይወጣ በዚያ ሰዓት ጾሙ እንደተበላሸ ይቆጠራል። ይህን ድርጊት የፈጸመ ሰው በዕለቱ የጀመረውን ጾም መጨረስ፣ በሌላ ጊዜ ጾሙን ቀዷ ማውጣትና ለተበላሸውም ጾም ካሳ መክፈል ግዴታ ይሆንበታል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣና እንዲህ አለ፣ የአላህ መልእክተኛ ሆይ እኔ ጠፍቻለሁ አላቸው። እሳቸው ምን ሆንክ አሉት። ጾመኛ ሆኜ ከሚስቴ ጋር የግብረ ሥጋ ግንኙነት አደረግኩ ሲል መለሰላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድን ባሪያ ነፃ ማውጣት ትችላለህ ወይ አሉት። እርሱም አልችልም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2 ወር ሳታቋርጥ በተከታታይ መጾም ትችላለህ ወይ አሉት። እርሱም አልችልም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 60 ድሃዎችን ማብላት ትችላለህ ወይ ሲሉ ጠየቁት። ሰውየው አሁንም አልችልም ብሎ መለሰላቸው። እንዲህ ያለ ሐዲሱ ይቀጥላል። ዋናው የዚህ ሐዲስ መልእክት በጾም ላይ ያለ የግብረ ሥጋ ግንኙነት ያደረገ ሰው ጥፋቱ ምን ያህል ትልቅ እንደሆነ ለማሳየት ነው። ጾምን ከሚያጠፉት ነገሮች ሁሉ በጣም የከፋው ኃጢአት ይህ የግብረ ሥጋ ግንኙነት ነው። ይህንን ጥፋት የፈጸመ ሰው ያበላሸውን ጾም በማካካስ አላህን ሱብሓነሁ ወተዓላ ምህረት መለመን ይኖርበታል።
ይህንን ያደረገ ሰው በዚያ ቀን የጀመረውን ጾም በማጠናቀቅ በሌላ ጊዜ ረመዳን ወር ካለፈ በኋላ ቀዷ ማውጣትና ከፋራ ማድረግ ግዴታ ተጥሎበታል። ለተበላሸው ጾም የሚከፈለው ካሳ አንድን ባሪያ ነፃ ማውጣት፣ ይህን ለማድረግ የገንዘብ ችግር ካለበት ደግሞ ለ2 ወራት በተከታታይ መጾም፣ ይህም ካልቻለ ቢያንስ 60 ድሃ ሰዎችን ምግብ ማብላት አለበት። እነዚህ በግብረ ስጋ ግንኙነት ምክንያት ከፋራ እንዲያደርግ የተሰጡት 3 አማራጮች ናቸው። ነገር ግን ሰውየው የመጀመሪያውን አማራጭ ተግባራዊ ካደረገ ቀሪዎቹን ሁለተኛና ሶስተኛ አማራጮች ተግባራዊ እንዲያደርግ አይጠበቅበትም። የመጀመሪያው አማራጭ አንድን ባሪያ ነፃ ማውጣት ነው። ይህን ለማድረግ አቅሙ ከሌለውና የገንዘብ ችግር ካለበት ወደ ሁለተኛው አማራጭ ማለትም ለ2 ተከታታይ ወራት በመጾም ካሳውን ወደ መክፈል አማራጭ ይገባል ማለት ነው። በተከታታይ ለ60 ቀናት መጾም ሲባል አንድም ቀን በመሃል ሳያቋርጡ መጾም ማለት ነው። ለምሳሌ ሰኞ ቀን ጾሞ ማክሰኞን ሳይጾም ወደ ረቡዕ የተሸጋገረ እንደሆነ ጾሙን እንደገና መጀመር ሊኖርበት ነው። ይህንንም ለማድረግ ብርታት የሚያንሰው ከሆነ ደግሞ ሶስተኛውን አማራጭ በመጠቀም 60 ድሃ ሰዎችን ማብላት ይጠበቅበታል። ድሃዎችን የመመገቡ ሁኔታም የሚወሰነው ቤተሰቡን በአማካይ ከሚመገበው የምግብ አይነት አኳያ ነው። ማለትም ዘወትር ከሚመገቡት ምግብ በጣም ያነሰ ደረጃ ያለው መሆን የለበትም። እንግዲህ እነዚህ በጾም ቀን የግብረ ስጋ ግንኙነት በማድረግ ጾሙ የተበላሸበት ሰው ከፋራ የሚያደርጋቸው 3 አማራጮች ናቸው።